ኦልራይት እንጀምር ከረፍት መልስ ደግሞ ያለውን ነገር ስፔሲፊካሊ ፕሮፌሽናል የሆነ ዌብሳይት እንዴት ዲቨሎፕ እንደምናደርግ ዲስከስ በማድረግ እንጨርሳለን። ቶሎ የምሳ ሰዓት ስለደረሰ ከሰዓት በኋላ ያለውን ነገር ዲቴል ደግሞ ስለ ማርኬቲንግ ስለ ዲጂታል ማርኬቲንግ እና ሪሌትድ ኢሹዎችን ፈጠን አድርገን እንትን እንላለን። ምንድነው ያሰብኩት አሁን ፕሮፌሽናል የሆነ ዌብሳይት እንዴት ነው ለራሳችሁ ዲቨሎፕ የምታደርጉት የሚለውን ነገር ላሳያችሁ ነው የፈለኩት። ያንን ነገር ለማድረግ ምንድነው የምናደርገው? በመጀመሪያ ያው ኦፍ ኮርስ ብዙ ዌብሳይት ዲቨሎፕ የምናደርግበት ሆስቶች አሉ። ዲቨሎፕ እንትን ለማድረግ ዌብሳይትን ዲቨሎፕ የምናደርግበት ወይን ሆስት የሚያደርጉ እንትኖች አሉ። በዋናነት ግን ኮንተንት ማኔጅመንት ሲስተም የሚባሉት ናቸው። እኔም የምጠቀመው ወይም ሪኮመንድ የማደርገው ሁሉንም ያማከለ የሚሆነው እንትን መሆን አለበት። እኔ ሪኮመንድ የማደርገው ጎግል ሳይትን ነው። ምንድነው የምናደርገው? ምን እናደርጋለን? ጎግል ሳይትን ለመክፈት ሞር ጀስት ጎግል ላይም ጎግል ሳይት ብለን ብንጽፍ ከዛም እናገኛለን። ነገር ግን ኢዚየስት ዋኑ በጣም የሚቀላው ምንድነው የምናደርገው? እዚች ጋር እነዚህ ነጥቦች አሉ። ኢሜይላችን ውስጥ ነው የምንገባው። ጂሜል የሆነ ኢሜይላችን ውስጥ ጎግል ሳይት ስለሆነ ጂሜል ነው መሆን ያለበት። ጂሜላችን ውስጥ እንገባለን። ስፔሲፊካሊ እዚች ጋር ነው የምንገባው። እችን ክሊክ እናደርጋለን። ይሄ ጋር ድራይቭ አለ፣ ጎግል ድራይቭ ይላል። ጎግል ድራይቭን ስፔሲፊካሊ ደግሞ ይሄኛው ኢሜይሌ በጣም ብዙ ኮሚኒኬሽን ስላደረግኩበት ኦልሞስት 42% ስፔሱን ተጠቅሜ ያለው ያንን ማየት አለብን። አዲስ የሆነ ኢሜይል ቢሆን ደግሞ የተሻለ ነው። እዚች ጋር ክሊክ እናደርጋለን። ድራይቭ የምትላለች ድራይቭን ክሊክ እናደርጋለን። ከዛን ምንድነው የምናደርገው? ራይት ክሊክ እናደርጋለን። አይ ቲንክ ጎግል ሳይት ለማግኘት ኦልራይት ሞርስ ዩሲ ምንድነው የምናደርገው? እዚች ጋር ፕላስ ሳይን አለች። እችን ፕላስ ሳይን እንጫናለን። ዘን ሞር የሚል አለ፣ እሷን እንጫናለን። ዘን ጎግል ሳይት የሚል አለ። በጣም ቀላል ነው፣ ያን ያህል የሚከብድ አይደለም። ኮዲ ኦልሞስት ሁሉም እነዚህ ዌብሳይት ዲቨሎፕ የሚደረግባቸው የኮንተንት ማኔጅመንት ሲስተም ጎግል ሳይትን ጨምሮ ኮዲንግ ስኪል አይፈልጉ። ስፔሻሊ ደግሞ ጎግል ሳይት በጣም ዩዘር ፍሬንድሊ ነው፣ ቀላል ነው። ሊንክ ይሰጠናል። ያችኑ ሊንክ ሼር በማድረግ ራሳችንን ፕሮዳክታችንን ሼር የማስተዋወቅ ሁኔታ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር አሁን ዋናው ፔጅ መጣልኝ። ይሄ ሆም ፔጁ ነው። ስለዚህ እዚች ሆም ፔጁ ላይ የማን ነው የሚለውን ነገር የኔ እንትን ነው የምለው። ለምሳሌ ጎልድ ለሚለው ገና ክሬት አደርጋለሁ። ቅድም ያልኳችሁ ጎልድ ሊትረሲ ማይክሮ ሊንክ ለሚለው ካሁኑ እንትን ባለል ጎልድ ሊትረሲ ደግሞ ቪዲዮ ማዘጋጅቼለታለሁ። እሱንም ሼር አደርጋቸዋለሁ። ስትሰሩ ከመጀመሪያ እስከ መጨረሻ እንዴት ዲቨሎፕ እንደሚደረግ ማይክሮ ጎልድ ሊትረሲ ዲጂታል ሊትረሲ ጎልድ ዲጂታል ሊትረሲ ፔጅ አልኩት። ዘን ምንድነው ሜኑዎችን ክሬት ከማድረግ መጀመር እንችላለን። ፔጆችን ሜኑዎችን ፔጅ ከሚለው ክሊክ እናደርጋለን። እዚች ጋር ፔጅ የሚለውን ክሊክ ስናደርግ እዚህ ጋር ፕላስ አለች። እሷን ክሊክ ስናደርግ ኒው ፔጅ አለ። ጀስት ኒው ፔጅ የምትለዋን ክሊክ አደረግኩኝ።
ምን የሚል ፔጅ ነው? አሁን እዚህ ጋር ምን አለ መሰላችሁ? ቢዝነሳችሁ እነዚህም ፔጆች ሊኖሩት ይገባል ይላል። ሆም ፔጅ አለ፣ አባውት አስ አለ፣ ፕሮዳክት ኤንድ ሰርቪስ አለ፣ ኒው ኤንድ ብለክስ አለ፣ ኮንታክት አስ አለ፣ ኢኮመርስ አለ፣ ሰርች አለ። እነዚህ ነገሮች አሉ። እነዚህ ነገሮች ነው ማስገባው። ሆም ፔጅን ለማስገባት ብፈልግ ከመጀመሪያው ሆም ፔጅ ከዛን ደን ነው የምትሉት። ስለዚህ ሆም ፔጅ ኦልሬዲ ነበረው። ስለዚህ የመጀመሪያ ፔጅ ነው። አይ ቲንክ ሆም ፔጅ አውቶማቲካሊ ጎግል ሳይት የሚያስገባልኝ ከሆነ እቺን ሆም ፔጅ የምትሏን ደብል ማድረግ የለብኝም፣ ውበትም አትራክቲቭ አይሆንልኝም እና ማለት ነው። ስለዚህ እቺን ሆም ፔጅ ላጥፋት። እንደውም እዚች ጋር አለች። ይሄኛው ሆም ፔጅ ዲሊት አደረግኩት። ኦር ባይ ዲፎልት አንድ ሆም ፔጅ አለ። ይሄኛው ፔጅ የተሰጠኝ ፔጅ ሆም ፔጅ ነው። ስለዚህ ሁለት አይነት ሆም ፔጅ አያስፈልጉኝም ማለት ነው። ስለዚህ ይሄኛው ሆም ፔጅ ይቀመጥ እና ሌላው ሰከንድ ላይ ያለውን ክሬት ላድርግ። ሁለተኛ ላይ ያለው አባውት አስ ነው። አባውት አስ ደን ስትሉት አባውት አስ የሚል ሜኑ ወይም ደግሞ በተኖች ፔጆች ገቡ ማለት ነው። ገባ ክሊክ ብታደርጉት ወደዛ ፔጅ ይወስደናል። ያ ዊል ሲ አባውት አስ ይኸው እዚህ ነው ያለው። ያ ኦልሬዲ አባውት አስ የሚለው ፔጅ ላይ ወስዶኛል። ሆምን ክሊክ ባደርግ ደግሞ ወደ ሆም ይወስደኛል። ሆም አሁን በዚህ ሰዓት ጎልድ ዲጂታል ሊትረሲ ፔጅ ስላልኩት ነው። ዘን አባውት አስን በዚህ ልክ አስገባውኝ። ሁለተኛ ፔጅ አስገባውኝ ማለት ነው። አባውት አስ የሚባል ሁለተኛ ፔጅ ገብቷል። ይሄ ፔጅ ነው። ዲቴሉን ገና ነው የሚሄድበት። ዘን አሁንም ተጨማሪ ፔጅ ልጨምር። ምን የሚል ሶስተኛ እዚህ ላይ ያለው ፕሮዳክት ኤንድ ሰርቪስ ይላል። ሶስተኛው ደግሞ ፕሮዳክት ኤንድ ሰርቪስ ይላል። እሱን እዚህ ጋር ጽፋለሁ። ዘን ደን እለዋለሁ። ኔክስት ደግሞ ጨምርለታለሁ። የሚቀጥለውን ለመጻፍ ፓወርፖይንቱን ኒውስ ኤንድ ብለክስ ይላል። እሱን ደግሞ አስገባል። ኒውስ ኤንድ ብሎክስ ኒውስ ኤንድ ብለክስ የሚል አስገባኝ። ክሊክ አደርጋለሁ። ዘን የሚቀጥለው ደግሞ ኮንታክት አስ ይላል። ኮንታክት አስን እናስገባለን። ኮንታክት አስ ዘን ደን አሁን በዚህ ልክ እነዚህ ፔጆች ስንት ፔጅ ክሬት አደረግኩ ማለት ነው? 1 ፔጅ፣ 2 ፔጅ፣ 3 ፔጅ፣ 4 ፔጅ፣ 5 ፔጅ አስገባውኝ። ይበቃኛል። ስለዚህ ፔጅን በዚህ ልክ እናስገባለን። ፔጅን በዚህ ልክ ካስገባን በኋላ ምን እናደርጋለን? ቀጥሎ የሚመጣው አሁን ሆም ፔጅ ላይ ምን ይግባ ነው። ሆም ፔጅ ላይ አሁን የኔን ዌብሳይት ባሳያችሁ ሆም ፔጅ ላይ ምን አለ? ሆም ፔጅ ላይ እዚህ ጋር እንደምታዩት ሌሎች ሰሜኖችም አሉ። የሌሎች ሰሜኖች በተን አለ። ወደዛ ለምሳሌ አባውት ሚ እዚህ ጋርም አለ። ከፈለኩኝ እችኛዋንም አለ። ሬዚዩም አለ፣ ሲቪ አለ፣ ፖርትፎሊዮ ይሄ ነገር አለ፣ ሊንክ አለ። ዘን እዚህ ጋር ደግሞ ምን ጨምር ያለው ዌልካም ቱ ማይ ፕሮፌሽናል ፖርትፎሊዮ የሚል አለ። እነዚህኞቹ መጨረሻ ላይ ነው የምናስገባባቸው። ምንድነው የምናደርገው? እቺን ነገር ዌልካም ቱ ማይ ሜቢ ይሄንንም መቀየር እንፈልግ ይሆናል። ይሄ ባክግራውንዱን ለመቀየር መጀመሪያ ይሄንን ባክግራውንድ በመቀየር እንጀምራለን። ባክግራውንዱን ለመቀየር ምንድነው የምናደርገው? ጀስት እዚህ ጋር ክሊክ እናደርጋለን። ኦኬ እዚህ ጋርም አለ ኢሜጅ የሚል እዚህ ጋር አለ። ኢሜጅ ሄደር ይሄኛውን ምን ይሁን ይላናል? ላርጅ ይሁን። ይሄ አሁን ለዚህኛው ነው የሚያገለግለን። ይሄ ሄደሩ ሰፋ ላርጅ ካልኩት ሰፋ ይላል። ባነር ካልኩት ትንሽ ጠበብ፣ ታይትል ኦንሊ ካልኩት ይሄን ያህል ይመስላል ማለት ነው። ታይትል ኦንሊ አይመችም። ሞር ፕሮባብሊ ባነር የሚለው አሪፍ ነው። ይሄ በዚህ ልክ ቢሆን ጥሩ ነው። ዘን ከቨር የሚለው ደግሞ ከቨር እንዳለ ነው።
ከቨር እንዳለ ነው። ባነር የሚለው ይሄኛው ለዚህ ለእንትኑ በዚህ ልክ ቢሆን ጥሩ ነው። ዘን ይሄ ሄደር ታይፕ ነው። ኢሜጅ የምትለዋን ደግሞ ክሊክ ስናደርግ ኢሜጅ ወይን አፕሎድ ማድረግ እንችላለን ወይን ደግሞ ከዚህ ሰሌክት ማድረግ እንችላለን። ከዚሁ ላይ ሰሌክት ብለው እዚሁ አሉ ኦፕሽኖች አሉ። እስቲ ኦፕሽኖቹን እንያቸው። ለኢሜጅ ለባክግራውንድ ኢሜጅ የሚሆኑ ኦፕሽኖችን ሰጀስት ያደርግልኛል። ሌት ሚ ዌት ሊትል ቢት። ያ ኮኔክሽኑ በእንትን ነው የሚሰራው። አይ ቲንክ ዋይፋይ ሆኖ ነው ያለው። እና ትንሽ የመዘግየት ባህሪ እየመጣ ነው፣ ግን ትንሽ ይዘገየብን። ኤኒሃው እየመጣ ነው አሁን። ከነዚህ ውስጥ ኢቨን ከኢንተርኔት ላይ ማግኘት እንችላለን። ምን ይላል? ጎግል ኢሜጅ የሚል አለ እዚህ ጋር እንደምታዩት። ከጎግል ኢሜጅም ማድረግ ይቻላል። መጽሐፍ ለምሳሌ ምን አይነት ነው? ዲጂታል ሊትረሲን የሚተካ ዲጂታል ሊትረሲ ዩሲ ዲጂታል ሊትረሲ ሪሌትድ ኢሹ ያመጣልኛል ማለት ነው። ቴክኖሎጂ ነክ ነገር ዲጂታል ሊትረሲን እነዚህ ናቸው። ፒክቸሮቹ እየመጡ ነው። አይ ቲንክ ኮኔክሽን ነክቼው እንደሆነ ቼክ ላድርገው። ያ በዋይፋይ ነው እየሰራው። አሁን እዚህ ጋር እንደምታዩት ዲጂታል ሊትረሲ ይላል። ዩሲ የኮምፒውተር ሩም ውስጥ ነው ያሉት፣ እየተማሩ ነው። ብዙም አይደለም፣ ብዙም የሚያምር ነገር አላየሁኝም። ዲጂታል ሊትረሲ የሚል ነው እዚህ ጋር። ሜቢ እችኛዋን መውሰድ እችላለሁ። እችኛዋን ወሰድኩኝ። ዩሲ ያኛው ገባ ማለት ነው። ያው በዚህ መልኩ መቀየር እንደምንችል ነው ዋናው ነገር። ብዙም አይደለም፣ አሁንም መቀየር እችላለሁ። አፕሎድ ሰሌክት ብየው የመጀመሪያ ከጋላሪ ይሄ እነዚህኛዎቹ ይሻሉኛል። ይሄንን ማስገባት እችላለሁ። በዚህ መልኩ ባክግራውንድ ማስገባት እንችላለን። ዘን ሌላው ደግሞ ሌላ ተጨማሪ ለማስገባት የሚረዱን እዚህ ጋር ኢንሰርት ከምትለዋ ላይ አንዳንድ ማብራሪያዎች አሉ። ቴክስት ማስገባት ከፈለግን ቴክስት እንለዋለን። ጽሁፍ ነገር ማለት ነው። ጽሁፍ ነገር እዚህ ጋር እንደምታዩት ቴክስት ማስገቢያ ቦክስ ገብቶልናል። ስለዚህ እዚህ ላይ የምፈልገው ዌልካም ቱ ማይ ፕሮፌሽናል ዌብሳይት ማለት ትችላላችሁ። ዲቴል እናንተ የምትፈልጉትን ነገር መግቢያ ላይ ሊገባ የሚችል ዌብሳይት ማስገባት ይቻላል ማለት ነው። በዚህ መልኩ ማስገባት እንችላለን። ኢሜጅ ለማስገባት ከፈለጋችሁ ኢሜጅ የሚላለ እዚህ ጋር አፕሎድ ኢሜጁን ከኮምፒውተራችሁ ላይ አፕሎድ ማድረግ ትችላላችሁ። በዚህ ልክ ይሄኛውን ለማስገባት ብፈልግ እንደዚህ ኢሜጅ ያስገባልኛል ማለት ነው። እቺን እንደዚህ ሳይዝን መጨመር ይቻላል። እዚህ ጋር ሂንቱን ካሳየዋችሁ እናንተ ያው ዲቨሎፕ ታደርጉበታላችሁ ብዬ ተስፋ አደርጋለሁ። እንደዚህ ፎቶ በዚህ ልክ ማስገባት እንችላለን። ሜቢ ትናንትና የነበራችሁ ሰዎች ኢምፒድ ምን እንደሆነ ነግሬያችኋለሁ። የሆነ ዌብሳይትን ዳይሬክትሊ ወደ እናንተ እንትን ለማስገባት ብትፈልጉ ዌብሳይት ለማስገባት ብትፈልጉ እንዳለ ማለት ነው እንዳለ ወደ እናንተ ዌብሳይት ለማስገባት ብትፈልጉ ኢምፒድ የምትለዋን ነው ክሊክ የምናደርገው። ለምሳሌ የትናንትናውን ይሄኛውን ጎግል ፎርም የቅድምየውን ጎግል ፎርም እንትን ባደርግ ጎግል ፎርም ኢምፒድ ኮድ ስለሚሰጠን አሁን ይሄ ዲጂታል ማርኬቲንግ አቴንዳንስ የእናንተ አቴንዳንስ ነው። ስንት ሰው ነው አቴንዳንስ ሽት ላይ የሞላው? ስም ያልሞላ ሰው ካለ አቴንዳንስ እንደተሞሉ በዚሁ አጋጣሚ አቴንዳንስ ስለመሙላት ኢንኬዝ አሁንም የገባ አለ። ከረፍቱ በኋላ የገባ ሰው ከመጣ እንኳን አንዳንዱ ቡና ሊጠጣ ሄዶም ሊጠፋ ይችላል። ምን እናደርጋለን? እዚች ጋር ሊንኩ ሼር ላድርግላችሁ። አቴንዳንስ አጫጭር ቪዲዮዎችን መለቃለሁ በዚሁ አጋጣሚ እና በዚህ መልክ ነው የምናደርገው። አቴንዳንሷን እዚች ጋር ሙሏት። እዚህ ጋር ያለውን እንትን ወሰድኩኝ እንበል። ፎር ኤግዛምፕል እዚህ ጋር ኢምፒድ ኮድ ለመውሰድ ነው የፈለግኩት። ኢምፒድ ይላል። ይሄንን ኮፒ ያደረግኩት። ስለዚህ ኮዱን ወሰድኩ ማለት ነው። ወደ ዌብሳይቴ ይሄዳለሁ። ወደ ዌብሳይቴ ይሄድና ይሄ ነው
ዘን ምንድነው ማደርገው ኢምፒድ የምትሏን ክሊክ አደርጋለሁ ያንን ኮድ ፔስት ማድረግ ነው ኢምፒድ ኮድ ይዤ መጣሁት ኢምፒድ ኮድ ነው ስለዚህ ፔስት አደረኩት ኦኬ እለዋለሁ እና እዚህ ያመጣልኛል ማለት ነው you see ከዛ ኢንሰርት ስለው ዌብ ፔጅ ላይ ኢምፒድ ሆኖ መጣ you see ሰውየው ወይን ተማሪዎቹ ይሄንን ፎርም ለመሙላት እዛ መሄድ አይተበቅባቸው አሁን ፐብሊሽ አድርገው እዛ መሄድ አይተበቅባቸው ማለት ነው እዚሁ ላይ ይሞሉታል ስለዚህ ኢምፒድ ማለት ደግሞ የሆነ ዌብሳይትን የሆነ ፔጅን የሆነ ዌብሳይታችን ላይ ዳይሬክትሊ ለማስገባት የሚረዳን እንትን ነው ማለት ነው አንዱ ቱልስ ነው ድራይቭ ማለት ደግሞ ከጎግል ድራይቫችን አሁን ቢልድ ያደረግነው ጎግል ድራይቭ ላይ ነው ከጎግል ድራይቫችን የሆነ ሜሴጆችን ፒዲኤፍ ፋይሎችን ፒክቸሮችን የፈለግነውን ነገር ከጎግል ድራይቭ ከራሱ ከኢሜይላችን ለማስገባት ስንፈልግ ጎግል ድራይቭ የሚለውን ነገር እንጠቀማለን ማለት ነው ይሄ አሁን ሆም ፔጅ ላይ ይሄንን ከጨረስኩ በኋላ ሜቢ ሁለተኛው ፔጅ ላይ መሄድ ከፈለኩኝ አባውት ፔጅ የምትሏን ክሊክ አደርጋለሁ አባውት ፔጅ ደግሞ ሁለተኛው ክሬት ያደረኩት ፔጅ ነው አባውት ፔጅ ላይ ሜቢ አንዳንድ የሰራዋቸውን ስራዎች ለማስገባት ብፈልግ ይሄንን መጠቀም እችላለሁ እዚህ ጋር ያሉትን ኮንተንት ብሎክ የሚሉትን መጠቀም እችላለሁ ሶ እነሱ ለምሳሌ ስለምን ማስገባት ፈለኩ እንበል ፎር ኤግዛምፕል የሰራዋቸው ሁለት ዋና የዲጂታል ሊትረሲ ቪዲዮዎች አሉ እንበል ወይን ደግሞ ቪዲዮም ሳይሆን ማብራሪያዎች ወይን የሆነ ጉዳይ ስለነሱ ማውራት ፈለኩ ሁለት ናቸው ስለዚህ እነዚህ ሁለቱን መጠቀም እችላለሁ ኦር ፎር ኤግዛምፕል እነዚህ መጠቀም ክሊክ አደረኩት you see ሁለት ነገር ሊያስገባልኝ የሚችል ሁለት ቦክሶች ገቡ ሶ እዚህ ጋር ኢሜጅ ነው የምናስገባው እነዚህ ሁለቱ ላይ ኢሜጅ የዛ ጉዳይ የማወራው ነገር ስክሪንሾት ላደርገው እችላለሁ ፎር ኤግዛምፕል ይሄን ሰሞን ሁለት ትሬኒንግ ሰጥቻለሁ ትሬኒንጉን ቪዲዮ ላይ ዩቲዩብ ላይ ቪዲዮ ሪካርድ ስላደረኩኝ ዩቲዩብ ላይ አስቀምጫለሁ እንበል ስለዚህ ዩቲዩብ ገብቼ ስክሪንሾቱን ኮፒ አደርጋለሁ ማለት ነው ወይን ኢቭን ይሄንን ለሴሽን ኮፒ ላደርገው እችላለሁ ይሄንን ፓርት ፎር ኤግዛምፕል ይሄንን ጀስት ኮፒ ማድረግ እችላለሁ ይሄንን ፓርት ስክሪንሾት ነው ያደረኩት ስክሪንሾት አደረኩት ዘን ምን እናደርጋለን ስክሪንሾቱን ኦር ፕሮባብሊ ሴቭ ማድረግ ይኖርብናል ዴስክቶፕ ላይ somewhere ሴቭ ላድርገው ያ ስክሪንሾት ላይክ ዲጂታል ሊትረሲ ትሬኒንግ ዲጂታል ሊትረሲ ትሬኒንግ ብዬ ሴቭ አደረኩት unfortunately I think ዴስክቶፕ ላይ ነበር ማድረግ ያለብኝ otherwise የት እንዳደረኩት ሴቭ አስ ያ ዴስክቶፕን መምረጥ ይኖርብኛል ዘን ሴቭ አስ አልኩት ዴስክቶፕ ላይ በዚህ ገባ ዘን ምን እናደርጋለን ያ አሁን ቀደም እንዳልኳችሁ እዚህ ጋር የሚገባው ፒክቸር ነገር ነው እዚህ ጋር የሚገባው ታይትሉ ነው ስላስተማርኩት ነገር ወይን ስለ ኤክስፕሌን እዚህ ጋር ሪፍሌክት ለማድረግ ስለፈለኩት ነገር ታይትሉን እዚች ጋር ነው ማስገባው ዘን እዚህ ጋር ሶስተኛው ላይ ሶስት ነገሮች አሉት ማለት ነው እዚህ ጋር ይሄ አለ ቀጥሎ ደግሞ ታይትሉ አለ ቀጥሎ ደግሞ ዲቴል ማብራራው ነገር አለ ስለዚህ ይሄኛውን እቺ ክሊክ በማድረግ ኢሜጁን አፕሎድ አደርጋለሁ ኢሜጁን አፕሎድ ሳደርግ አሁን ያልኩት ዴስክቶፕ ላይ ያልኩት እቺ ናት ይሄኛው እዚህ ጋር ገባልኝ ማለት ነው ዘን ዲቴሉ ምንድነው this is digital literacy training ነው digital literacy training ነው ከዛ ዲቴሉ ምንድነው የቆየንበት ያወራነውን ጉዳዮች እንዳለ ያ ፕሬዘንት ያደረኳቸው ሰብ ቶፒኮች ባጭሩ ዌብሳይት ስለሆነ አትራክቲቭ በሆነ መልኩ እንደዚህ ቁጭ አደርገዋለሁ ስለነዚህ አይነት ጉዳዮች ሁለት ናቸው በባለፈው ደግሞ ስለ ኦፕኒዲኤክስ ሰጥቻለሁ እንበል እዚህ ጋር በዘሴም ፕሮሲጀር ተከትዬ ያስገባለሁ ስለዚህ ሁለት የተለያዩ ኮለመኖች አሉ ማለት ነው በዛ በኩል እንደዛ ኤክስፕሌን ማድረግ እንችላለን ማለት ነው ፎር ኤግዛምፕል ፕራክቲካሊ የኔው ላይ ሳያሳያችሁ about me ላይ ፎር ኤግዛምፕል about me ላይ ባዮግራፊ ላይ ሳይሆን ስኪልስ ላይ ብንሄድ ስኪል ያሉኝ ስኪሎች
ስኪል ስፔሲፊካሊ ሪሰርች ስኪል አለ፣ ኤዱኬሽን ቴክኖሎጂ ስኪል አለ፣ ሊደርሺፕ ኤንድ ማኔጅመንት ስኪል አለ፣ ዲጂታል ሊትረሲ ስኪል አለ። ሶ ኤዱኬሽን ኤንድ ቴክኖሎጂ ጋር ስንሄድ ስፔሲፊካሊ ኦፕንዴክስ ላይ ቢውልድ ያደረኳቸው ኮርሶች አሉ። በዚህ አሁን የተጠቀምኩትን እንትን አልተጠቀምኩም ማለት ነው ከዚህ ጋር ሶ ስፔሲፊካሊ ግን በዚህ መልኩ ሁለት ነገሮችን በዚህ መልኩ መጥቀስ ከፈለጋችሁ እነዛን ሁለቱን ከርቮች በመጫን እንደዚህ ኤክስፕሌን ማድረግ ትችላላችሁ። አንድ ይሄ ነው ማለት ነው። ሌላም አራት ከሆኑ ለምሳሌ እነዚህ እዚህ ጋር የምታዩቸው አራት እንትኖች አሉ። እነዚህ ጋር አራት ኮለመኖች ወይም ፒክቸሮች አሉ። በእነሱ ማድረግ ይቻላል። ፎር ኤግዛምፕል አራት ባስገባ እዚህ ጋር እንደምታዩት አራት ነገሮች አሉ ማለት ነው። ስለዚህ አራት ትልልቅ ነገሮችን ኤክስፕሌን ማድረግ ብፈልግ በአጭሩ በዚህ ፎቶ በመጠቀም ሰዎችኛዋን ክሊክ በማድረግ እዚህ ጋር በማስገባት ዲቴሉን ከስር በመጻፍ እንደዛ ዌብሳይታችንን ቢውልድ ማድረግ እንችላለን ማለት ነው። መጨረሻ ላይ ቢውልድ አድርገን ዞሮ ያው በትንሹ ነው ያሳየዋችሁ። ሰዓትም እዚህ ጋር 6 ሰዓት እየሆነ ስለሆነ አንዳንዶቻችሁ ሰርቪስ ምናምን ልትጠቀሙ ስለምትችሉ ስፔሻሊ ሌሎች ዩኒቨርሲቲ መምህራኖች እንደዛ ምንድነው የምናደርገው መጨረሻ ላይ ፐብሊሽ ማድረግ አለብን። ፐብሊሽ ማለት አለብን። ከዛን ክሊክ እናደርገዋለን። ዲቴሉን ዌብ አድሬሱ ኢንተር ፈርስት ኔም ቆይ እዚህ ጋር ምንድነው የሚለው ሜቢ ፋይል ኔሙ ነው ይሄኛው ጎልድ ዲጂታል ሊትረሲ ፔጅ ልበለው። ጎልድ ዲጂታል ሊትረሲ ፔጅ አልኩት። ይሄ ፋይል ነው ይሄ ነው። ጎልድ ዲጂታል ሊትረሲ ፔጅ ፐብሊሽ ቱ ዘ ዌብ ጎልድ ዲጂታል ሊትረሲ ፔጅ ዘን ፐብሊሽ አልኩት። ፐብሊሽ ተደረገ ማለት ነው። ዘን ፐብሊሽ ካደረጋችሁት ሼር ለማድረግ ለሆነ ሰዎች ሼር ለማድረግ ኦልሬዲ ፐብሊሽ ተደርጓል። ሼር ለማድረግ ስትፈልጉ ሊንኩን ነው ማለት ነው። ሊንኩን ሼር ለማድረግ ስትፈልጉ ምንድነው የምታደርጉት? እዚህ ጋር ሼር አለች፣ ሼር ዊዝ አዘርስ የምትል ዘን እሷን ክሊክ እናደርጋለን። ከሌላ ሰው ለሌላ ሰው ሼር አድርገው ነው። ዘን ለሌላ ሰው ሼር ሳደርገው ምን አይነት ፕሪቪሌጅ ነው የምሰጠው ለሰውየው? ሰውየው እዚህ ጋር አለና ይሄንን ኤዲት ማድረግ ትችላላችሁ ከፈለጋችሁ። ላይክ ፎር ኤግዛምፕል ያ እዚህ ጋር ሜቢ የሰውየውን ስም ለሰው ለምሳሌ ይሄንን ፔጅ የቢዝነስ ፔጅ ነው የመስሪያ ቤት ፔጅ ነው ወይም ደግሞ የራሳችሁ ቢዝነስ ፔጅ ከሆነና በሁለት ሰው ቢውልድ እንዲደረግ ከፈለጋችሁ ሜቢ የሰውየውን ኢሜል እዚህ ጋር ጽፋላችሁ። ለምሳሌ እዚህ ጋር እኔ የማውቀው ይሄ የራሴ ነው። ስለዚህ የራሴን ኢሜል አስገባውኝ። ዘን ሚሴጅ ከፈለግን ሌታስ ቢውልድ ቱጌዘር ማለት እንችላለን። ሌታስ ቢውልድ ቱጌዘር ዘን ይሄንን ስልክለት ሰውየው ይሄንን ሊንክ አክሰስ ያደርጋል ማለት ነው። አብረን ቢውልድ ማድረግ የምንችልበት ሁኔታ ይኖራል። ሌላው ፐብሊክም ሊሆን ይችላል። አሁን ይሄኛው እንትን ነው እሺት ጮኔ አሁን ይላኩት ነው። ስለዚህ ኤዲተር ነው። ምን ማድረግ ይችላል? ፐብሊሽድ ቪወር ኤዲተር ከሆነ ኤዲት ማድረግ ይችላል ነው። ስለዚህ ልክ እንደኔ ነው አክት የሚያደርገው ማለት ነው። ደን ወይም ሊንክ ከፈለጋችሁ ደግሞ እዚህ ጋር እንደምታዩት ሊንክ ከፈለጋችሁ እናንተ አሁን ለሌላ ሰው ሼር ለማድረግ ነው የፈለጋችሁት ወይም ደግሞ ኢሜል ላይ ለማስገባት እኔ እንዳስገባሁት ኮፒ ዘ ሊንክ የሚለውን ኮፒ እናደርጋለን። እቺ ኮፒ ተደረገች። ዘን እዚህ ጋር ፔስት ባደርገው ይሄንን ፔጅ ከፍትልኛል ማለት ነው። ስለዚህ የዌብሳይቴ ሊንክ አገኘሁት ማለት ነው። በዚህ መልኩ ዌብሳይታችሁን ክሬት ለማድረግ ሞክሩ። በተጨማሪ እዚህ ጉዳይ ላይ ሌላ ቪዲዮ ዲቴል የሰራሁት ሌላ ቪዲዮ ስላለኝ ቪዲዮንም እልክላችኋለሁ። ቪዲዮንም በማየት የራሳችሁን ዌብሳይት ዲቨሎፕ አድርጋችሁ እንድትልኩልኝ እፈልጋለሁ ማለት ነው። እንደዛ እንድታደርጉ ፈልጋለሁ። የዚህ ትሬኒንግ አንዱ ኢሚዲየት ኢምፓክት ተብሎ የሚጠበቀው 3 ነገሮች ናቸው። አንደኛ እያንዳንዱ የዚህ ትሬኒንግ ተሳታፊ የራሱ የሆነ ዌብሳይት ዲቨሎፕ እንዲያደርግ ከጊዜ 2 ቀን 3 ቀን 4 ቀን 1 ሳምንት ወስዶ ማለት ነው፣ ዛሬውኑ አይደለም። ሁለተኛ የሚጠበቀው ፔጅ
ላይክ ፎር ኤግዛምፕል ቢዝነስ ፔጅ ሶሻል ሚዲያ ላይ ፌስቡክ ላይ ሊንክድ ላይ ሌሎች ላይ የቢዝነስ ፔጅ እንዴት እንከፍታለን የሚል እሱም አውትፑት እንጠብቃለን። ሌላው ሶስተኛው እዚህ ጋር የተሰጡትን ኮንሰፕቶች በዲቴል ተረድቶ ወደ ስራ የሚተገበር ለምሳሌ ሌሎቻችን መምህር ልንሆን እንችላለን ኦር ሌላ ሙያ ላይም ተሰማርተን ሊሆን ይችላል። ያንን ሙያችንን እንዴት አድርገን ነው ዲጂታሊ አቬለብል የምናደርገው? ማንም ሰው ስለኛ ሙያ ኦንላይን ሰርች አድርጎ ማግኘት የሚችልበት እንዴት ነው የሚለውን ነገር አሁን ባወራነው መልኩ ዲጂታል ቪዚቢሊቲያችንን እንዴት እንደምንጨምር ያውቃል ተብሎ ይጠበቃል። እሱን ነገር እጠብቃለሁ ማለት ነው። ሶ አይ ቲንክ ኦልሞስት ሰዓቱ ጠዋት ላይ ረዘም ያለ ጊዜ ስለቆየን አሁን ጊዜው ትንሽ ሄዷል። ኦልሞስት 6 ሰዓት ኤግዛክትሊ 6 ሰዓት ነው። ሶ ምንድን እናደርጋለን? ለምሳ እንወጣለን። ለምሳ እንውጣና ልክ 8 ሰዓት ላይ እንመጣለን። 8 ሰዓት ላይ የሰዓቱ መርሃ ግብራችንን ስናይ ስለምን ዲስከስ እናደርጋለን? በዋናነት አሁን ያልኳችሁን ፔጅ የቢዝነስ ፔጅ እንዴት አድርገን ክሬት እንደምናደርግ ዲስከስ በማድረግ በተጨማሪ ራፍሊ ስለ እነዚህ ጉዳዮች ይሄ አሁን ክሬት ያደረኩት ጎልድ ዲጂታል ሊትረሲ ፔጅ ነው እና ሌሎች ሪሌትድ የሆኑ ኢሹዎችን ዌብ ዲዛይን ላይ ምን ማድረግ አለብን፣ ምንድነው የከስተመርን ኤክስፒሪየንስ እኛ ዌብ ላይ ገብተው ደስ ብሏቸው እንዲወጡ ምን ማድረግ አለብን፣ ማወቅ ያለባቸውን ነገርስ ቶሎ እንዲያውቁ ሌላ ዝባዝንኬ ፊት ለፊት ከማስቀመጥ ጥሩውን ነገር እኛን የሚሸጠን ፕሮዳክታችን የሚሸጥልን ነገር እንድናስገባ ምን ማድረግ አለብን የሚለውን ነገር ዲቴል ዲስከስ እናደርጋለን። ሶ አሁን ለምሳ እንሂድና ከሰዓት 8 ሰዓት ላይ እንገናኛለን። አሁንም እንደው በጣም አድርጌ ላመሰግናችሁ የምፈልገው ዩሲ ለኖሌጅ ለእውቀት ለማወቅ ያላችሁ ጉጉት ያላችሁ ፍላጎት ጊዜያችሁን እዚህ ስኬጁል ይዛችሁ ይሄንን ትሬኒንግ አቴንድ እያደረጋችሁ ላላችሁ ሁላችሁ ዩሲ በጣም ላመሰግናችሁ ፈልጋለሁ። የተሻለ ነገር ደግሞ ይዛችሁ አሁን ያልኳቸውን አትሊስት ትሬኒንጉ ሊያስጨብጣችሁ የፈለገውን ነገር ጨብጣችሁ ነገር ደግሞ የተሻለ ከዚህ በላይ የተሻለ ነገር እንድትሰጡ በእናንተ በኩል የሚያስፈልጋችሁንም ደግሞ በኤክስፔክትድ ያልኩት አሁን ቢዝነሳችንን ስኪላችንን ኖሌጃችንን አገልግሎታችንን መሸጥ አለብን፣ ዲጂታሊ አቬለብል መሆን አለብን ያልኩትን ነገር አድርጋችሁ እንድታዩ ነው ተስፋ የማደርገው። መልካም ጊዜ ይሁንላችሁ። ቻው ቻው። ማስታወቂያ ዴስክቶፕ ኮምፒውተር ወጪ ላደረጋችሁ መምህራን በሙሉ ዴስክቶፕ ኮምፒውተር ወደ ዕቃ ግምጃ ቤት ተመላሽ እንዲሆን በአስተዳደሩ በተሰጠው አመራር መሰረት ከኮሌጅ ዲኖችና ምክትል ዲኖች እንዲሁም ከዲፓርትመንት ኃላፊዎች ውጪ የሆናችሁ መምህራን ከዛሬ 12 ጀምሮ እስከ 25 ባሉት የስራ ቀናት ውስጥ በስራ ሰዓት የኮምፒውተሩን ሁኔታ የሚገልጽ መረጃ በኢቴስር አስፈጻሚ ባለሙያዎች በማቅረብ ኮምፒውተሩ እንድታስረክቡ እናሳስባለን። ንብረት አስተዳደር